ጤና ይስጥልኝ። ዶክተር ኤፍሬም ገብረሃና እባላለሁ። በዚህ ቪዲዮ የራዲያል ገተር አሰራር እናያለን። ራዲያል ገተር የሚሰራላቸው የጉዳት አይነቶች ከዚህ በታች የተዘረዘሩት ናቸው። የሰዓት አንጓ አጥንት ስብራት ወይም ዲስታል ራዲያል ፍራክቸር፣ የሁለተኛውና ሶስተኛው ጣት የእጅ መዳፍ አጥንት ስብራት ወይም ሰከንድ ኤንድ ሰርድ ሜታካርፓል ኔክ ኤንድ ሻፍት ፍራክቸር፣ በአውራ ጣት በኩል ያለው የሰዓት አንጓ ወለምታ ወይም ራዲያል ሳይድ ሪስት ስፕሬን። መደረግ ያለባቸው ቅድመ ምርመራዎች ክፍት ስብራት መኖሩን እና የስብራቱን ጥመት አቅጣጫ መለየት፣ እንዲሁም ሌሎች ተጓዳኝ ጉዳቶች ካሉ ማረጋገጥ። ከጉዳቱ በታች በቂ የደም ዝውውር መኖሩን ለማረጋገጥ በአውራ ጣት በኩል ያለው የሰዓት አንጓ የደም ቧንቧ ወይም ራዲያል አርተሪ ምት፣ የእጅ ሙቀት፣ የእጅ ቆዳ ቀለምና የጣት ላይ የደም ዝውውር ወይም ካፒላሪ ሪፊል ማየትን ያካትታል። በቅድሚያ በቂ የሆነ የህመም ማስታገሻ በመስጠት ህመሙን መቀነስ። የታካሚ አቀማመጥ በወንበር ላይ ተስተካክለው እንዲቀመጡ ማድረግ። ከዚያም ህመሙ መቀነሱ ሲረጋገጥ የተጎዳውን እጅ በሌላኛው እጅ በመደገፍ የክርንን መገጣጠሚያ 90 ዲግሪ በማጠፍ ወደ ደረት አስጠግቶ መያዝ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ የስፋት መጠን ያላቸው ጀሶ 7.5፣ 10 እና 15 ሴንቲሜትር ያላቸውን ያካትታል። ተለጣጭ ፋሻ፣ ጥቅል ፋሻ፣ ለብ ያለ ውሃ፣ መቀስ፣ ፕላስተር እንዲሁም ጀሶውን ለመስራት የሚያስችል ጠረጴዛ ናቸው። በመቀጠል የራዲያል ገተር አሰራርን እናያለን። የምንጠቀመው የጀሶ ስፋት በታካሚው ዕድሜና ጉዳት በደረሰበት የአካል መጠን የሚወሰን ሲሆን ለዚህ ክንውን የምንጠቀመው የጀሶ መጠን ግን ባለ 10 ሳንቲሜትር ስፋት ያለውን ይሆናል። የድጋፉን ርዝመት በመዳፉ በኩል ከታችኛው የመዳፍ መስመር እንዲሁም በጀርባው በኩል ደግሞ ከመዳፍ አጥንት መገጣጠሚያ ወይም ሜታካርፖፋላንጃል ጆይንት በመነሳት ከክርን መገጣጠሚያ 2 ጣት ስፋት በመተው ዝቅ ብሎ ባልተጎዳው እጅ ላይ መለካት። ውፍረቱ በነጠላ 12 ድርብ አድርጎ ማዘጋጀት። በመቀጠልም ለአውራ ጣት የሚሆን ክፍተት በመቀስ ቆርጠን በማውጣት ማስተካከል። ከተዋሲያን በጸዳ መንገድ የስብራቱን ውስጥና አካባቢውን በመርፌ የሚሰጥ የማደንዘዣ መድኃኒት ወይም ሄማቶማ ብሎክ መስጠት። ማደንዘዣው መስራቱ ከተረጋገጠ በኋላ ከረዳት ባለሙያ ጋር በመሆን ከ3 እስከ 5 ደቂቃ በተቃራኒ አቅጣጫ በመጎተት ስብራቱን ወደ ቦታው መመለስ። የተዘጋጀውን ጥጥ ጫፍ በመያዝ ለአውራ ጣት የሚሆን ክፍተት በመፍጠር ጣቱን ማስገባት። ከዚያም ከታችኛው የእጅ መዳፍ መስመር በመነሳት 2 ድርብ አድርጎ በመጀመር እና የጥጡን ስፋት ግማሽ በግማሽ በመደራረብ በአጠቃላይ 2 ድርብ አድርጎ እስከ ክርን መገጣጠሚያ መሸፈን። የተዘጋጀውን ጀሶ ለብ ባለ ውሃ ውስጥ በመንከር አረፋ እስኪወጣው ጠብቆ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ ጨምቆ በማውጣት በጠረጴዛ ላይ በመዳፍ ማለስለስ። የለሰለሰውን ጀሶ በተጎዳው አካል ላይ በማድረግ የተስተካከለ ቅርጽ እንዲይዝ አድርጎ በመዳፍ ማስተካከል። በማስከተልም የጀሶውን ጠርዞች ከስር ባለው ተጣጥፎ በመሸፈን ምቹ ማድረግ። የተለጣጭ ፋሻውን ጫፍ በመያዝ ሳይጠብቅ ከታች ወደ ላይ ከሰዓት አንጓ በመጀመር ልክ እንደ ጥጡ ግማሽ በግማሽ በመደራረብ ማስያዝና ጀሶ እስኪጠነክር ጊዜ ሰጥቶ ደግፎ ማቆየት።
የጀሶ መድረኩ ከተረጋገጠ በኋላ ሙሉ ጣቶች መንቀሳቀሳቸውን፣ በተለይም አውራ ጣት በነፃነት መንቀሳቀስ መቻሉን፣ ሌሎች ጣቶች መታጠፍና መዘርጋት መቻላቸውን፣ አውራ ጣት ተንቀሳቅሶ ቀሪ ጣቶችን መንካት መቻሉን ማረጋገጥ ያስፈልጋል። ለጀሶ መደገፊያ የሚሆን ማሰሪያ ወይም አርም ስሊንግ ከሰዓት አንጓ በመጀመር በአንገት ዙሪያ በማሰር የተጎዳውን እጅ ያለ ተጨማሪ ድጋፍ እንዲንቀሳቀስ ማድረግ። ከዚያም እንደ አስፈላጊነቱ ራጅ በማስነሳት ስብራቱ የሚፈለገውን ቦታ መያዙን ማረጋገጥ። ጀሶ ከታሰረ በኋላ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ማለትም የህመም መጨመር፣ የጣቶች መደንዘዝና ቀለም መቀየር ማሳወቅ፣ እንዲሁም የሚከሰቱ ከሆነ ደግሞ በአስቸኳይ ወደ ጤና ተቋማት እንዲመጡ ማሳሰብ ያስፈልጋል። በመጨረሻም የህመም ማስታገሻ መድኃኒቶች ብሎም እንደ አስፈላጊነቱ የሚወሰዱ ካልሲየም እና ቫይታሚን ንጥረ ነገሮችን በማዘዝ ቀጣይ ቀጠሮ ቀን ሰጥቶ መሸኘት ያስፈልጋል።